ሰላም ሰላም ወዶቼ፣ ዛሬ የምንሰራው ሙሉቀየ ነው። ዶሮ አውጥቻለሁ። ይሄንን ነው የምንጠቀመው ማለት ነው። ሙሉቀየ ይሄን ቆራርጠን ቆዳውን አንስተን ምናምን እንሰራለን ማለት ነው። አሁን ውዶቼ ይሄው እንደዚህ ገነጣጥየዋለሁ። ቪዲዮ እንዳይረዝምባችሁ ብዬ ነው ስቆራርጠው ያልቀረጽኩት። አሁን ይሄኛውን በጨውና በአቼቶ እንዘፈዝፋለን ማለት ነው። እንዲያጸዳለን በዚህ አቼቶና ጨው አድርገን ጥብ እናደርጋለን ማለት ነው። ውዶቼ ተመልሼ መጥቻለሁ። ዶሮውን እንደዚህ ዘብዝፌዋለሁ። እስከዛ ድረስ ሽንኩርታችን ይሄው ሽንኩርት፣ ነጭ ሽንኩርት የመጨረሻ ላይ ስለምናደርግ የሚያስፈልገን ትንሽ ነው፣ እንዳይጠቁርብን የምንጨምረው ከሞንና ፍልፍል አስወር ነው የምንጨምረው እና ጨው እና ማጂ እንጨምራለን ማለት ነው። ሽንኩርቱን በደቃቁ እንከትፋለን። ሙሉቀያ እኔ አጥቤው ፍሬሹ ነው የሚመጣልኝ። አጥቤ አስጥቼው ደርቆ እንደዚህ ነው የሚሆነው ማለት ነው። እናንተ የፈለጋችሁትን መጠቀም ትችላላችሁ። እና ይሄኛውን በረዶ ቤት አድርጌ እንደዚህ ነው የምጠቀመው ማለት ነው። እኔ እናንተ ፍሬሹን ማድረግ ትችላላችሁ። ሱፐር ማርኬት የሚሸጠውንም ማድረግ ትችላላችሁ። እንደፈለጋችሁ ትችላላችሁ ማለት ነው። እና በነጭ ሩዝ ነው ሩዝ አለ። አሁን ወደ ስራችን እንሄዳለን ማለት ነው። ዘይት እናደርጋለን። ኖርማል የምግብ ዘይት ነው የምንጠቀመው እና በዛም ብዙ ሽንኩርቱን እንደምታዩት እንደዛ አጥቅቄዋለሁ፣ ፈጭቼዋለሁ። እኔ መፍጫ ካለ በመፍጫም በእጅም መክተፍ ይቻላል። ዘይቱ ሲደለለን ሽንኩርቱን እንጨምራለን። ሽንኩርቱን መጀመሪያ ጥብስ አድርገን አበረታቱን። ማስተካከል ያለብን ነገር ካለ ንገሩኝ። አስተያየታችሁን እፈልጋለሁ እንደ ጀማሪነቴ። ውዶቼ የሽንኩርቱ እንደዚህ ጥብስ ብሎልናል። እንደዚህ ጥብስ ካለ ትንሽዬ ነጭ ሽንኩርት እናደርጋለን ማለት ነው። እንደዚህ ምክንያቱም ጣዕሙ በጣም ነው የሚጣፍጠው፣ በጣም ማለት ነው። መጀመሪያ እንደዚህ ትንሽ ነጭ ሽንኩርት እናደርጋለን። ነጭ ሽንኩርት ከላይም እናደርጋለን ጠብሰን በአረቦች ቅቤ ማለት ነው። አሁን ዶሯችንን እንጨምራለን ማለት ነው። እዚህ ላይ ቅመሞችን እናስገባለን ማለት ነው። እንዳይጠቁርብን ያው ሙሉቀያ ይጠቁራል ቶሎ። ቅመም አይፈልግም በጣም
ይሄ ከሙን ነው። በጣም ትንሽ ነው የምናደርገው። ፍልፍል አስወድ እንደዚህ ትንሽ እናደርጋለን ማለት ነው። የሻይ ማንኪያ ግማሽ አብረን እንደዚህ ጥብስ እናደርገዋለን። ዶሮውን መጀመሪያ ማለት ነው። ማጂ እንጨምራለን። ማጂ ሁለት ነው የምጨምረው ማለት አንዱ ባስኬት ማለት ነው የምጨምረው። እናንተ ትችላላችሁ አንዷን ፍሬ ወይም ሁለቱንም መጠቀም ትችላላችሁ። እንደኔ ሁለቱንም መጠቀም የፈላ ውሃ ማዘጋጀት አለብን። ምክንያቱም ዶሮውን መጀመሪያ ስለምናበስለው እንደዚህ ጠብ እያደረግን እንዶቼ ይሄው ውሃ እንደዚህ ጨምሬበታለሁ እንዲበስል ዶሮ። ከዛ እንከድነዋለን እንዲበስልልን። ሩዛችን እንሰራለን። ነጭ ሩዝ ነው የምንሰራው። ነጭ ሩዝ ነው የምንፈልገው የሚገኘው። ጨምረው ይሄ ወረቅ አለ፣ ወረቅ ጨምራለሁ። ሄል አለ፣ ፍልፍል አስወድ አለ፣ ቅርንፉድ አለ እና አንድ ቀረፋ አድርጌያለሁ ለጣዕሙ ማለት ነው። ቆንጆ ጣዕም ይሰጠዋል። ትንሽ ከዘይቱ ጋር ባንዴ ጨምረዋለን ማለት ነው። ይሄን እየደረሰልን ነው። ዶሮ እንደበሰለ ስታውቁ ሙከየው መጨመር ትችላላችሁ ማለት ነው። እኔ አይታችሁኛል፣ ጨው አልጨመርኩም እስካሁን ድረስ። አሁን ጨምራለሁ ማለት ነው። እናንተ እያያችሁ መጨመር ትችላላችሁ ጨው። ዶሮ እስከሚበስልልን ነው የምንከድነው እንጂ ሙልከያ ከጨመርን በኋላ አንከድነውም። ምክንያቱም ይጠፋል። አብረን እንደዚህ ብስ እናደርጋለን። የተወሰነ ብዙ ጨው እዚህ ላይ እንጨምራለን። ይሆናል። ጨው ከሚበዛ ቢያንስ ይሻላል። ጨው እንጠንቀቃለን። ካነሰ ቢያንስ ይጨመራል የገበታ ጨው። ዘይታችን እንደዚህ ደርሶልናል።
እስከሚመጥ ሙልከያውን እንጨምራለን። ሙልከያ እንግዲህ እንደነገርኳችሁ ነው። እርጥቡን አጥቤ አድርቄ እንደዚህ ነው ማለት። ደቃቅ አይወዱም ሰዎች፣ በጣም ሲደቅም አይወዱም። ሱፐር ማርኬት የሚሸጠውም አይወዱትም። ይሄንን ነው እነሱ የሚወዱት። በጣም ነው ጣዕሙ የሚለየው። በነገራችን ላይ ይሄኛው በጣም አሪፍ ነው። እኔ ራሴ የማልወደው ሙልከያ የነበረው አሁን መብላት ጀምሬያለሁ። ጣዕሙ ለየት ያለ ነው። በጣም ይጣፍጣል። ያው ሙልከያ በዛት በጣም ነው የሚወዱት። ለዛ ነው በዛ ያደረኩት። ስፔሻል ምግባቸው ነው ለእነሱ። በነገራቸው በጣም የሚወዱት ይሄን ምግብ ጣፋጭ ምግባቸው ነው። ትንሽ ነው እሳት የምናስነካው፣ ብዙም አይነካውም እሳት። ሙልከያ እሳት ብዙ አይፈልግም። እንደዚህ አይታችሁ ምናምን ከወፈረባችሁ ውሃ ማረግ ትችላላችሁ። እኔ ግን እንደዚህ ነው የምፈልገው። እነሱ ባዶውንም በጣም ነው ስለሚበሉ ወፈር ሲል ነው የሚፈልጉት። እንቶቼ ቪዲዮ ተቆረጠብኝ። ይሄ ሰና ታውቁታላችሁ፣ የአረቦች ቅቤ በዚህ አሁን እንትን ይላል ማለት ነው። ሙልከያ ጣዕሙ የሚመጣው ነጭ ሽንኩርት በዚህ ጠብሰን ከላይ ስንጨምርበት ነውና ጣዕሙ በጣም የሚጣፍጠው። ትንሽ ነጭ ሽንኩርት ደቃቅ ነው በማሽን ስለሆነ እናንተ የሸከት ያለ ቢሆን ይመረጣል። ሙልከያ በፍጹም መክደን የለባችሁም። ከጨመራችሁ በኋላ ሙልከያው መከደን የለበትም። ምክንያቱም ከተከደነ ይጠቁራል። ሙልከያ ደግሞ ከጠቆረ ያስጠላል። አረንጓዴነቱን መልቀቅ የለበትም። እንደዚህ ጥብስ ማለት አለበት። እንደዚህ ከጠበስን በኋላ ነጭ ሽንኩርቱ እንደዚህ ጨምራለን ማለት ነው።
ምሳ ደረሰ ማለት ነው። ብዙ ሰዓት ስለማይፈልግ በቃ እንደዚህ ከሆነ በኋላ ማውጣት ማለት ነው። ከጨረስ ውዶቼ አመሰግናለሁ።